እንግዲህ ቤተሰቦቼ የኢድ ዝግጅት ይህን ይመስላል። በትንሹ እንደ ቤታችን እንደ ጉረቤታችን ሳይሆን እንደ ቤታችን ነው እኛ የምንኖረውና አይ ስኒው ተደርጎ እንትኑ ሳይደረግ ጀበናውን አድርግላችኋለሁ። ይህን ይመስላል ቤታችን። ይችን ትመስላለች። ብለናል እንግዲህ ቡቅር አለ፣ ጁስ አለ። እዚህ ደግሞ እንትን አለ። እዛኛው ጆክ ምን ነበር ስሙ ጠፋኝ። እዚህ ደግሞ ኩኪስ አለ፣ ቴምር አለ፣ ኩኪስ አለ፣ ቆሎ አለ፣ ከረሜሎች አሉ። እንደዚህ ደስ ብሎን ፋፋ ብለናል። ባባዬ ኢድ ሙባረክ መሐመድ ማሚያው አልጋችንም ብላለኝ። ፋፋ ብለናል። ይሄን ይመስላል። ማነሽ? ስምሽ ማነው? የት ልንሄድ ነው? የት ነው የምንሄድ? ከማማ ነው የምንሄድ? ኧረ እባክሽ የት ነው የምንሄደው? እስኪ ጫማሽ እስኪ አሳይኝ ጫማሽን እስኪ። ማሻአላህ ስታምር። ያ ይሄም አለ እስኪ። ወይ ስታምር። ፖርሳሽ የት አለ? ፖርሳሽ እሳ የት ነው? እዚህ ነው መሰለ። እዚህ ነው መሰለ። መንሽፋሽን አላነሳሽው? ይኸው እዚህ እዩ እስኪ። እዚህ ሰዓት ሂዶብናል። ፍጠኝ ማማ። የት ነው የምንሄደው? ሶብሪቲ አለ። ኢማን ሰርቃሽ እንዳይሆን ኢሙዬ። የኔው ፖርሳ የት ሂዶ ነው? አይ አውቀሽ ነው ወላሂ። ነይ ስጫት፣ የራስሽን ያዥ። ሂጅ ፖርሳሽን ና። አሁን ሰዓት ሂዶብናል። ልበሽ ኢማን፣ ዚነት ልበሽ። ነይ ላሳይሽ የሆነ ነገር። ኢማን እየለበሰች ነው። ነይ ታያት። ጉንጭሽ እንትኑን ተስላ። አዎ ማማ የልንሄድ ነው ያልሽኝ? አዎ ይበቃ ማማ። ማሻአላ ትልቋ ደግሞ ወጣች። ሰልሚያቸው እንጂ ሰላም በያቸው ማማዬ። ጫማሽንም አሳያቸው እስኪ። ዋው ጫማችሁ አንድ አይነት ነው፣ ይመሳሰላል። ልብስ ነው የጠፋላችሁ። የልንሄድ ነው ኢማን? የልንሄድ ነው መስጊድ ነው እንዴ? ምን ሰግድ መስጊድ ነው? ረጅስ ግን አታውቅም። ባለ መስጊድ ነው የምንሄደው። ኢድ ሶላት አንቺ ታውቂያለሽ። የት ነው የምንሄደው? የት አንቺ በቃ ማማ ናት ፊትሽ አፍሽ ሁሉ ያለ። ማን ይናፍቅሽ? አግኝተሻት የለ ቅርብ ቀን አምፖ እያት የሶብሪን ፖርሳ እያት ይዛ የምትሆነው የሶብሪ ከልብሷ ጋር የተገዛውን ስጫት። ነይ። ኧረ በለው እሱ የሶብሪ ነው። የአንቺ ደግሞ አለ ትልቅ። እሱ እኮ ትንሽዬ የሚጥጥዬ። እሺ ያችኛዋን ስጫት፣ ልብ ቅርጿን ስጫት። ለሶብሪ ስጫት ወይ ላንቺ ያንን ያዥ። እያቸው እየተጨቃጨቁ ነው። ኢማን ተቆጣች። ማማ ስጫት እሱን የኔ ወርቅ። ላንቺ ሌላ ልስጥሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነን። ለመላው እስልምና እምነት ተከታዮች በሙሉ ኢድ ሙባረክ እንኳን አደረሳችሁ እያልኩኝ ሌላ እምነት ተከታዮችም ሰላም እያልኩ ፕሊስ
ቪዲዮን ስታዩ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ለመጀመሪያ ጊዜ ነው እንደዚህ አይነት ቮሎግ ስሰራላችሁ ማለት ነው። እና ላይክ ማድረጋችሁን አትርሱ። የሚጎዳችሁ ነገር የለም። ለእኔ ግን ይጠቅመኛል። ዩቲዩብ ሪኮመንድ የሚያደርግልኝ እናንተ ላይክ ስታደርጉልኝ ነው። እና ፕሊዝ ላይክ እያደረጋችሁ አበረታቱኝ እህት ወንድሞቼ። እና እንግዲህ ከሱቅ ከገበያ መልስ ማለት ነው በጨለማ ቤት እየጠረግን ነው። ግን ቤቱ ተጠርጓል። የሆነ ስናነሳሳ ተረጋግፎ ነው እንጂ ቀን ነው የተጸዳው ማለት ነው። ቀን አጭርተው ነው የጠበቁኝ። አያችሁ ስንት ሰዓት እንደሆነ ብታዩ። መሽቷል እኮ እንዲህ ቢያንስ 4 ሰዓት ወይ 4 ተኩል ይሆናልኝ መሽቷልኝ በጣም። እና ግን ያው ነገ ኢድ እሑድ ኢድ ነው ስንባል እየጣደፍን ማለት ነው ፋፋ ብለን ለመዋል ነው እንጂ መሽቷል በጣም ወላሂ። ግን ቤትም ጸድቷል፣ የጸዳ ነው። እና ቤተሰቦች እንዴት ናችሁ? የመዳም ቅመሞች እህቶች እንዴት ናችሁ? ኢድ በሰው ሀገር እንዴት ነው? እንዴት ይዟችኋለኝ? ኢድን በተለይ ሳኡዲ ስለነበር ስለማውቀው ሳኡዲ ያላችሁ ኢጃዛ የማይወጣ የለም መቼም ጠለብ ቤት ያሉት እህቶቻችን ናቸው እንጂ ብዙ ጊዜ ሌላ ማንኛውም ሴት የኢድ ኢጃዛ የማይወጣ የለም። ከስንት አንድ ነው እንጂ የማይወጣና መቼም በምኝታ ነው አሳልፋችሁት የሚሆን ቀኑን ማታ ላይ ነው ቁጭ ብለን የምናድረው። ኢድ ሲሆን ለመውጣት ወይኔ እንዴት እንደሚያጓጓ ያው ሁሉም እኮ ግን የሆነ ድባቡ ምናምን ደስ ይላለኝ። ምን እንደ ቤተሰብ ከቤተሰብ ጋር አብሮ እንደመዋል የሚያስደስት ነገር ባይኖርም እዛም ደግሞ የራሱ የሆነ ላይፍ ደግሞ አለውና እህቶቼ አብሽሩ፣ አላህ በሰላም ለሀገራችሁ ያብቃችሁ። ኢድን ከቤተሰብ ጋር ለመዋል ለመደሰት አላህ ያውቃችሁ እላለሁኝና እንግዲህ እኔም እንደ ቤቴ ትንሽዬ ናተኝና እሷን ነው ፋ አድርገን ጽድት አድርገን ኢድን ልናከብር ነው ማለት ነው። በጨለማ እንደዚህ የሚያንደፋድፈን እናንተ ደግሞ ያው አበረታቱኝ፣ ላይክ በማድረግ አበረታቱኝ። መጋረጃው አያምርም? ወይኔ ትልቅ ቤት ላይ ቢሆን እንዴት ያምራል! ይሄን መጋረጃ ለትልቅ ቤት አሰርቸዋለሁ። አጋጣሚ ሳየው በጣም ወደድኩትና ለምን ለኔስ በትንሹ አላሰራም ብዬ ገበር የሌለው ዝም ብዬ አሰራሁት እላችኋለሁ። በገበር ሆኖ በትልቁ ማሻአላ ብታዩት ወላሂ በጣም ነው የሚያምረው። ቆይ ኢንሻአላህ ከልጅቱ ቤት ከሄድኩኝ አሳያችኋለሁኝ። ብዙ ዕቃ ስላላት ተጭኖ ሄዷል። እኔ ግን አልሄድኩም፣ ትንሽ ሀገሩን ሰላም ስላልሆነ በዛ ምክንያት ነው። ቆይ ኢንሻአላህ አሳያችኋለሁ። ምንጣፌ ደግሞ ይች ናት። እንግዲህ ለትንሽ ቤት ተመጥና የተገዛች ናትኝ። ምንጣፌ ያው እዛን የመጣ ኦሪጂናል ነው። ትንሽ ቢሆንም ምርጥ ነው። በጣም ምርጥ አይገልጸውም። እና አልሐምዱሊላህ እንግዲህ እና ውዶች እንዴት ነበር ኢጃዛ? ኢጃዛ እንዴት ነው? 3-4 ቀን ነው የምትቆዩት። ቀን ተኝተን እንውልና ሌሊት ቁጭ ብለን ነበር የምናድረው። እዚህ ደግሞ ኢትዮጵያ ውስጥ ደግሞ በጠዋት ተነስተን ገንፎ ነው በቃ ገንፎ እንበላለን። ከእናቶቻችን ቤት ገንፎ በላን። እዛ በኋላ ለባብሰን ወደ ኢድ እንሄዳለን። እዛ እንመለሳለን። እዛ አንድ ቤት ስንሄድ እዛ ስንሄድ በመዞር ነው የሚከበረው። እኔ እንኳን ብዙ ቤት አልሄድኩም። ጥርሴን አሞኝ ነበርና ተኝቼ ነው የዋልኩት። አልሐምዱሊላህ በሳለ ኩልሃል እና በጣም ደስ ይላል። ሀገር ላይ ያለው ነገር ምናምን ደስ ይላለኝ። ኢድ ሶላት ደግሞ ላይቭ ቀጥታ ስርጭት ነበረኝና እየገባችሁ እስኪ እዩት፣ ላይክ አድርጉት እስኪ። ለምንድን ነው ግን ወደኛ ክልል ያለውን ቪዲዮ የማታዩት? ለምንድን ነው እኛም እንደዚህ የውሸት ነገር እንድንጀምር ነው የምትፈልጉትኝ? የሆነ የውሸት ነገር ሀሜት ነገር ስንሰራ በጣም ይታያልኝ። የሆነ ጥሩ ነገር ስንሰራ ደግሞ አይታይም። ግን ለምንድን ነው ሰው ህዝቤ እንዳለ ወረኛ ሆኗል ማለት ነው ወይስ ምንድን ነው? አልገባኝም። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። የሚጎዳችሁ ነገር የለም። በጣም ድክም ብሎኝ ነው ይሄንን እያጸዳዳሁት ያለሁት። ወላሂ በጣም ደግሞ የነበረ ያው የኢድ ገበያ ታውቁት አይደለም? ሰው በጣም እንትን ይላለኝ
እና ውዶች አነጣጥፌ ጨረስኩ ማለት ነው። ሳሎን ቤቴ ትንሽ ናት ብያችኋለሁኝ። እንዲሁም እዚህ ጋር እንትን ወጦ ነው እንጂ አንድ ጣውላ ነበረኝ የምሰራበት ፔፐር ባግ ሰራ አይደል? ያው በእንትን ሰዓቴ አንዳንዴ ስታዘዝ ፔፐር ባግ እሰራለሁ። በዚህ አጋጣሚ ፔፐር ባግ ማዘዝ የምትፈልጉ ሰዎች ማዘዝ ትችላላችሁ። እና ደግሞ ሌላ ለቤተሰቦቻችሁ እቃ ማዘዝ የምትፈልጉ ልጆች ማዘዝ ትችላላችሁ። እንደዚህ ቪዲዮ ኤዲት አድርጎ ለመቅረጽ ሰዓት እያጣሁኝ ነው እንጂ ብዙ የተሰሩ ቪዲዮዎች አሉኝ። እቃ የሰው እቃ የታዘዝኩት የተሰራላቸው ምናምን፣ ግን ብዙ እየተመቸኝ አይደለም ኤዲት ለማድረግ። ይሄንን ራሱ በጨለማ ስሳና 6 ሰዓት ሆኗለኝ እንደዚህ እንትን እያልኩት ያለሁት እና በዛ ምክንያት ነው። እቃ ማዘዝ የምትፈልጉ ማዘዝ ትችላላችሁ ለቤተሰቦቻችሁ። እነዚህ አሁን የመጡት ሺፎን እስከ ሻርፓቸው እነዛንም እያሰራው እየሰጠው ነው ማለት ነው። ማዘዝ ትችላላችሁ። ማንኛውንም እቃ አደርስላችኋለሁኝ እና በተረፈ ያው እንደነገርኳችሁ ነው። ሰብስክራይብ ሼር በማድረግ ተባበሩኝ። እዚህ ላይ ልጅ አይኔን ታየኛለች። ፀጉሯን አልነካም ብላኛለች። ፀጉሯን አልነካም ብላ እምቢ ብላኛለች። ያው ግን እንግዲህ አስለቅሸም ቢሆን ተሰርታለች። ፀጉሯን ሲነካት አትወድም። ግን ሁሉ ልጅ ነው ፀጉራቸውን ሲነኩ ምንም አይወዱም። ትልቋ ራሱ ፀጉሯ ሲነካባት አትወድም፣ በግድ ነው። እና እንደዚህ ቤታችን ፏፏፏ እያደረግናት ነው። አልሐምዱሊላህ በጣም ደስተኛ ሆኜ ነው የዋልኩት። አልሐምዱሊላህ ለኸይር ያደርግልኝ። እና ይችን አበባ ቀንጥሽባቸው ወይኔ እንዴት እንደተናደዱ። አንድ አበባ የቀረች ነበር ቀንጥሽ እንትን ብዬባቸው። እኔ እንደዚህ እንደወደዱ እንደፈለጉት አላወኩም ነበረ። ተነጫነጩ ሁለቶችም። ትንሿ ደግሞ ስወጣ ስገባ ትከታተለኛለች። ቂጥቂጤና ስወጣ ትወጣለች፣ ስገባ ትገባለች። የኔ ውድ ልጅ እና ይህን ይመስላል ማለት ነው። ሰብስክራይብ ሼር ማድረጋችሁን አትርሱ። ዳቦችን ይህን ይመስላል። ኬክ የመሰለ ዳቦ ነው የጋገር ነው። ቆንጆ ዳቦ ነበር እንግዲህ